ፋይናሊ ዶናልድ ትራምፕ ለኢራን እጅ ሰጥተዋል። ኢራኖች ለአሜሪካ አንኮንዲሽናሊ ሰሬንደር እስኪያደርጉ ድረስ ወር ያለምንም ቅድመ ሁኔታ እጅ እስኪሰጡ ድረስ አንደራደርም እያሉ ሲፎክሩ የነበሩት ዶናልድ ትራምፕ እንዲሁም ደግሞ በተደጋጋሚ ኢራን የምታቀርባቸውን የመደራደሪያ ነጥቦች አናክሰፕተብል ናቸው፣ አልቀበላቸውም እያሉ ሲያላግጡ የነበሩት ዶናልድ ትራምፕ መጨረሻ ላይ በስምምነት ላይ መድረሳቸውን አሳውቋል። በትናንትና ትዊታቸው የስምምነት ባይ ዘ ዌይ ኮምፕሬሄንሲቭ የሆነ ስምምነት ሳይሆን ለመስማማት መስማማት ነው፣ ኦር ሜሞራንደም ኦፍ አንደርስታንዲንግ ነው እና ላርጅሊ በዚህ ጉዳይ ተስማምተናል የሚል ትዊት አድርገዋል። ይህንንም ከመስማማታቸው በፊት የሚድል ኢስት ሀገራት ጋር እያንዳንዱ ጋር እየደወሉ መወያየታቸው ታውቋል። ልስማማ እያሉ ማማከራቸው ታውቋል። የሳውዲው መሪ መሐመድ ቢን ሰልማን፣ የኢማራቱ መሪ መሐመድ ቢን ዛይድ፣ የቀጠሩ መሪ ሼክ ተሚም ቢን ሐመድ አልታኒ፣ የባህሬኑን ሼክ ሐመድ ቢን ዒሳ አልኸሊፋ፣ ዳኑን ኪንግ አብደላ፣ የቱርኩን እንትናን ረሲብ ጠይብ ኤርዶጋንን፣ የፓኪስታን ፊልድ ማርሻል ሰይድ አሲም ሙኒርን፣ የግብፁን አብዱልፈታህ አሲሲን ይህንን ሁሉ ደውለው እንዳማከሩ በትዊታቸው አሳውቀዋል። ከዛ በኋላ ደግሞ አቶ ቢንያምም ጋር ደውለው ነበር እና እነዚህን ሁሉ ደውለው ካዋሩና ካማከሩ በኋላ እንግዲህ ዶናልድ ትራምፕ መስማማታቸው ታውቋል። ይህ የተስማሙበት ጉዳይ በአብዛኛው ነገር ዲቴይል ባይወጣም ግን ኒውዮርክ ታይምስ ይዞት በወጣው ሪፖርት ግን የተስማሙበት ጉዳይ እንግዲህ የኒኩለር ጉዳዩ ምንም እዛ ውስጥ ሜንሽን እንዳልተደረገ ነው። በተደጋጋሚ እንደምታውቁት የኢራን ኒኩለር ጉዳይ የሌለበትን ድርድር አንደራደርም ሲሉ ነበር ዶናልድ ትራምፕ። ሜሞራንደም ኦፍ አንደርስታንዲንግ መስማማት ላይ እንኳን የኢራን ኒኩለር ጉዳይ ዋናው ነውና እሱ ሜንሽን ካልተደረገ አንስማማም ሲሉ እስካሁን ድረስ ሲፎክሩ እንደነበረ ታውቃላችሁ። ግን የአሁኑ ሜሞራንደም ኦፍ አንደርስታንዲንግ ላይ ኒውዮርክ ታይምስ ይዞት በወጣው ሪፖርት የኢራን ኒውክሌር ጉዳይ ምንም አይነት ሜንሽን የተደረገ ነገር የለም፣ ገና በሚመጡት ወራት ተገናኝተን እንደራደራለን ነው የተባለው። በአሁኑ ግን ሜሞራንደም ኦፍ አንደርስታንዲንግ ላይ ግን የተፈረመው ምንድን ነው? ዶናልድ ትራምፕ ጦርነቱን ሊያቆሙ ሊባኖስንም ጨምሮ ጦርነቱን ሊያቆሙ ሉብናን ላይ ያለው እስራኤል ልታቆም ማለት ነው። አንድ ይህ ለኢራን ድል ነው እንደምታውቁት። ሁለተኛ ደግሞ ዶናልድ ትራምፕ ሁርሙዝን ዘግተው ብሎኬድ ያደረጉትን ሊለቁ ኢራንም ሁርሙዝን ልትከፍት ነው። ናው ኢራን ግን ሁርሙዝን ስትከፍት ክፍያ እንዳትጠይቅ እዚህ ሜሞራንደም ኦፍ አንደርስታንዲንግ ላይ ሜንሽን ተደርጓል። ነገር ግን ኢራን ክፍያ እንደማትጠይቅ በመስማማቷ ደግሞ ምን ይሰጣታል ማለት ነው? ፍሪዝ የተደረገባትን $25 ቢሊዮን ይከፈላታል የተባለው። ስለዚህ በዚህ ሜሞራንደም ኦፍ አንደርስታንዲንግ ዶናልድ ትራምፕ ጦርነቱን ያቆማሉ፣ ሊባኖስ ውስጥ ያለውንም ጦርነት ያቆማሉ። ይህ ኢራን ድል ነው። ደን ደግሞ ለኢራን $25 ቢሊዮን ይከፍላሉ ማለት ነው። ከዛ ደግሞ ብሎኬድ ያደረጉትን ሁርሙዝን ለቀው ኢራን እንደ ልቧ ነዳጇ እንድትሸጥ ይፈቅዳሉ ማለት ነው። ይህ ሁሉ እንግዲህ የሚደረገው በሚመጡት ወራት ከኢራን ጋር በኒውክሌሩ ጉዳይ ገና የሚደራደሩት ድርድር የሚኖር ሆኖ ነው። ለማንኛውም በዚህ ሜሞራንደም ኦፍ አንደርስታንዲንግ እንግዲህ ኮምፕሊትሊ ዶናልድ ትራምፕ ለኢራን እጅ ጥምዘዛ እጃቸውን ሰጥተዋል ማለት ነው። ናው የዚህን ሜሞራንደም ኦፍ አንደርስታንዲንግ ጉዳይ እንግዲህ ስምምነት ላይ ተደርሷል ብለው ትዊት ማድረጋቸውን ተከትሎ በኢራን በኩልም ያንን ኮንፈርም የሚያደርጉ በጣም ማይነር ነገሮች እስካሁን ድረስ ስቴትመንት የለም፣ የስቴቱ ስቴትመንት የለም። ግን የፎሬን ሚኒስትሩ የተወሰነ ነገር የፎሬን ሚኒስትሩ ቃል አቀባይ የተወሰነ ነገር ብለዋል ኮንፈርም የሚያደርግ። ለማንኛውም ግን ኢን ዘ ካሚንግ ዴይስ እንግዲህ ፓኪስታን ውስጥ ተገናኝተው ይህን ሜሞራንደም ኦፍ አንደርስታንዲንግ ይፈርማሉ ተብሎ ይጠበቃል። ይህ ለዓለም ሁሉ እፎይታ ነው። ሁርሙዝ ሰርጥ መከፈቱ ለዓለም ሁሉ እፎይታ ነው። እንደምታውቁት የኢትዮጵያ መንግስትም ከወራት በፊት ሁርሙዝ ሰርጥ ላይ ስታክ አድርጎ የቀሩ 3 ሚሊዮን ሊትር ኦፍ ናፍጣ እና የአውሮፕላን ነዳጅ ጫኑ 3 የኢትዮጵያ መርከቦችም እዛ ስታክ አድርገው እንደቀሩ ማሳወቁ ይታወቃል። ስለመውጣታቸው የተነገረ ነገር ስለሌለ ፕሮባብሊ እዛም ሊሆኑ ይችላሉ። ለማንኛውም ግን ይህ ለዓለም እፎይታ ነው፣ ለሁላችንም እፎይታ ይሆናል ተብሎ ይጠበቃል ማለት ነው።